የዳኒ ጎሳ የጣት መቁረጥ ባህል። ይህ አሳዛኝ ባህል ሴቶችም የሚወዱት ሰው ሲሞት ጣታቸውን የሚቆርጡበት የዳኒ ጎሳ ሚስጥር። ሰላም ክቡራትና ክቡራት የዓለም ድንቆች የዩቲዩብ ቻናል ቤተሰቦች፣ አይኖቻችሁን ጨፍናችሁ አስቡ። የምትወዱትን ሰው በሞት አጥታችኋል። ልባችሁ በሐዘን ተሰብሯል። ነፍሳችሁ ተወርቷል። አሁን ደግሞ ያን የውስጥ ስብራትና ህመም ለመግለጥ የገዛ አካላችሁን መጉዳት እንዳለባችሁ አስቡ። ለሞተው ሰው ያለባችሁን ፍቅር ለማሳየት የገዛ ጣታችሁን ትቆርጣላችሁ። ይህ ልማድ ነው፣ ህግ ነው። በኢንዶኔዥያ ምዕራባዊ ፓፑዋ በረሃማ ክፍል የሚኖረው የዳኒ ጎሳ የሺህ ዓመታት ዕድሜ ያለው የኢኬፓሌን ልምምድ። ዛሬ ከዓለም ታሪኮች ጋር ወደ ሰብአዊ ስሜት ጥግ እንጓዛለን። ይህ አሳዛኝ ባህል ለምን ተፈጠረ? ከዚህ አስገራሚ ልምምድ ጀርባ ያለው ልብ የሚነካ ታሪክ ምንድነው? ወደ ምዕራብ ፓፑዋ ወደ ባሌምባሊም እንመለከታለን። የዳኒ ጎሳ የሚኖረው እዚህ ነው። ለመቶዎች ለሚቆጠሩ ዓመታት ከውጭው ዓለም ተነጥለው የኖሩም ጠንካራ የማህበረሰባዊ ትስስር ያላቸው ሰዎች፣ ለነሱ ህይወትና ሞት በቀጥታ የተገናኙ ናቸው። ኢኬፓሌን በዳኒ ቋንቋ የጣት መቁረጥ ማለት ሲሆን የሐዘን መግለጫ መልእክት ነው። በባህላቸው መሰረት አንድ የቤተሰብ አባል ሲሞት ቀጥተኛ ዘመድ የሆኑ ሴቶችና እናቶች ከስጋዊ ህመም ጋር ተያይዞ የሚመጣው ስቃይ ለደረሰው መንፈሳዊ ሐዘንና ህመም አካላዊ ምትክ ነው ብለው ያምናሉ። ከዚህ ጀርባ ያለው እምነት በጣም ትልቅ ነው። ቤተሰብ እንደ እጅ ነው፣ እንደ ጣቶች አንድ ላይ ተጣብቀው የኖሩ ናቸው። አንድ ጣት ሲጠፋም መላው አካል ይጎዳል። ይህ ማለት ከቤተሰቡ አንድ ሰው በሞት ሲለይ የማህበረሰቡንም አንድነትና ጥንካሬ ክፍል እንደጠፋ ምልክት ተደርጎ ይወሰዳል። ታዲያ ሴቶቹ ይህንን አሳዛኝ ስነ ስርዓት እንዴት ያደርጉታል? ብዙውን ጊዜ ይህን የሚያደርገው በሞት ስነ ስርዓት ወቅት ነው። በመጀመሪያ ለመቁረጥም የተመረጠውን ጣት በገመድ አጥብቀው በማሰር ደሙ እንዳይዘዋወር ያደርጋሉ። ይህ ህመሙን ለጊዜው እንዲቀንስ ይረዳል። ከዚያም በሹል ቢላዋም በመጥረቢያ ወይም በድንጋይ በመጠቀም የጣቱን ጫፍ ይቆርጣሉ። ይህ ድርጊት አሰቃቂና ያለ ሕክምና እርዳታ የሚደረግ ቢሆንም የዳኒ ጎሳዎች እንደሚያምኑት የሐዘኑ መንፈስ ለማርካትና የሞተው ሰው ነፍስ ለማረጋጋት አስፈላጊ ነው። አንዳንዴም ወንዶች ሐዘናቸውን ለመግለጥ የጆሮአቸውን ጫፍ በሾለም የቅርሃ ይቆርጣሉ። ኢኬፓሌን ለዳኒ ጎሳዎች የሐዘን ምልክት ብቻ አይደለም፣ ሶስት ዋና ዋና ትርጉሞች አሉት። አንደኛ ለሟች ክብር መስጠትና ፍቅርን ማሳየት። ሁለተኛ የሞተውን ሰው መንፈስ ከማህበረሰቡ ማራቅ፣ አንዳንዴም መንፈሱ ተመልሶ ቤተሰቡን እንዳይረብሽ። ሶስተኛ የቤተሰብ ትስስርና አንድነት ማሳያ፣ እኛ አንድ ነን፣ ያጣነው የጋራ ነው። አንዲት ሴት በሕይወት ዘመኗ ከአንድ በላይ የቤተሰብ አባላት ካጣች ይህ ማለት ብዙ ጣቶቿን ታጣለች ማለት ነው። ብዙ አረጋውያን የዳኒ ሴቶች በእጆቻቸው ላይ የእያንዳንዱን የሞተ ሰው ታሪክም የሚናገሩ ግልጽ ጠባሳዎች አሏቸው። ከነዚህ ጠባሳዎች የሐዘን መዝገቦቻቸው ናቸው። ኢኬፓሌን በሺህ ዓመታት በላይ የተፈጸመ ጥንታዊ ልማድ ነው። ይሁን እንጂ በ1990ዎቹ ዓመታት በኋላም በኢንዶኔዥያ መንግስት ዘንድ ትልቅ የሰብአዊ መብት ጥያቄ መፍጠር ጀመረም። መንግስት ይህንን ድርጊት አካላዊ ጉዳትና የሰብአዊ መብት ጥሰት መሆኑን በመግለጽ በህግ ከልክሏል። የዘመናዊነትና የሃይማኖት ተጽዕኖዎችም የባህሉን መዳከም አፋጥነውታል። በአሁኑ ጊዜ የጣት የመቁረጥ ስነ ስርዓት በተግባር ቆሟል፣ ወይም ሌሎች ለስላሳ የሐዘን መግለጫ መንገዶች ተቀይሯል። የቅርብ ጊዜ ትውልዶች ኢኬፓሌያንን አይተገብሩም። ሆኖም ባህል በቀላሉ አይጠፋም። የዳኒ ጎሳ አሁንም ለእያንዳንዱ የሞተ ሰው በስሜት ይጎዳል። በአሁኑ ጊዜ ሴቶች ከጣት መቁረጥ ይልቅ በጣቶቹ ላይ ልዩ ማሰሪያዎችን በማሰር ወይም በፊትና በሰውነት ላይ ጭቃ በመቀባት ሐዘናቸውን ይገልጻሉ። ይህ የጥንት ስነ ስርዓት የሚነግራቸው ታሪክና ስሜት ግን በሕይወት አለም። ብዙዎች ይህንን ባህል ጨካኝ ወይም አረመኔያዊ ብለው ሊጠሩት ይችላሉ።
ነገር ግን ዳኒ ጎሳ እይታ ስንመለከት ይህ የዘመናት ስሜታቸውን፣ ትስስራቸውንና ለቤተሰብ ያላቸውን ታማኝነት የሚገልጹበት መንገድ ነው። የኢኪፓሌን ታሪክ የሚያሳየው የሰው ልጅ ሐዘን በዓለም ዙሪያ ተመሳሳይ ቢሆንም የሐዘን አገላለጥ ግን ከቦታ ቦታ ምን ያህል ሊለያይ እንደሚችል ነው። ይህ ልማድ የዳኒ ጎሳን ጥልቅ የፍቅርና የቤተሰብ ትስስር ያሳያል። ጣት መቁረጥ የፍቅር መስዋዕት ነበር። የጣታቸው ጠባሳ ለዘለቄታው ይቀራል። እነዚህ ጠባሳዎች የህመማቸው ማስረጃዎች ናቸው። ነገር ግን ከሁሉም በላይ የማይሞተው ፍቅራቸው ምልክት ናቸው። እነዚህ የተቆረጡ ጣቶች የተረሳ ስም ሳይሆን በህይወት ዘመን ሙሉ የተወደደና የማይረሳ የቤተሰብ አባል ምልክቶች ናቸው። የዳኒ ጎሳ ኢኪፓሊን የዓለም የባህል ታሪኮች አካል ነው። በአንድ በኩል ልብ የሚሰብሩ፣ በሌላ በኩል ደግሞ ጥልቅ የፍቅር ስሜት የተሸከሙ የባህል ታሪኮች። የዚህ አይነቱ ልምድ አሁን እየጠፋ ቢሆንም ታሪኩ ግን ሊረሳ አይገባም። እናንተስ ስለ ኢኪፓሊን ልምድ ምን ትላላችሁ? ይህ ልምድ የፍቅር መግለጫ ወይ ሰብአዊ መብት ጥሰት ነው ብላችሁ ታምናላችሁ? ከታች ባለው ኮሜንት ክፍል ሐሳባችሁን አካፍሉን። ይህ ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሁም ሌሎች አስገራሚ የዓለም ባህሎችና የዓለም ድንቆችን ለማየት ቻናሉን ሳብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳትረሱም። በሚቀጥለው ጊዜ እስከምንገናኝ ድረስ ባህልን፣ ታሪክንና ሰብአዊ ስሜትን መርምሩም። ደህና ሁኑ።